በዚህ 24 ሰዓት ውስጥ የዓለማችን መነጋገሪያ የሆኑ 3 ርዕሶችን ወደ እናንተ ላድርስ። የመጀመሪያው እንግዲህ ሳውዝ ኮሪያና አንድ ስህተትን ይመለከታል። በሳውዝ ኮሪያ ውስጥ የሚገኘው የኤፍ-16 አብራሪ የሆነው አንድ ፓይለት በስህተት 8 ሮኬቶችን ወደ ንጹሃን ዜጎች መተኮሱም ተነግሯል። ይህም የሳውዝ ኮሪያ የጦርነት ጀት አብራሪ በስልጠና ላይ እንደነበረ ተነግሯል። በዚህ ላይም በስልጠና ላይ የሰጠውን ኮኦርዲኔት ማለትም ቦምቦችን ሄዶ እዚህ ቦታ እንዲጥል የተሰጠውን ቁጥር ሲጽፎ ተሳስቶ እንደሄደና ታዲያ ቦምቡን በተጣለበት ቦታ የሚኖሩ ሰዎች ሀገር ሰላም ብለው እየኖሩ ነበር። ነገር ግን በድንገት ባልታሰበ ሁኔታ ይህ የቦምብ ውርጅብኝ ደርሶባቸዋል። በዚህም ስህተትና ድንገተኛ በሆነ ጥቃት እስካሁን ድረስ 15 ሰዎች ቆስለዋል። በዚህም ጥቃት ምክንያት አንድ ትልቅ ቤተክርስቲያንና እንዲሁም የተለያዩ ቤቶች ወድመዋል ተብሎ የተነገረ ይገኛል። ሁለተኛው ዜና ደግሞ አሜሪካ ለዩክሬን የምትሰጣቸውን የሚሊተሪ ኢንተለጀንስ ወይም ወታደራዊ ኢንፎርሜሽን መስጠት ማቆሟን ተናግራለች። ሁላችንም እንደምናውቀው ይህ ጦርነት ከተጀመረ ጀምሮ እንግዲህ አሜሪካን በወታደራዊ እርዳታዎች ማለትም ሚሊተሪ ኢንተለጀንስን ጨምሮ የተለያዩ እርዳታዎችን ለዩክሬን ታደርግ ነበር። ነገር ግን በአሁኑ ወቅት ሁለቱንም ለዩክሬን መስጠት አቁማለች ማለት ነው። ይህም በሁለቱ አካል መሀል የሚደረገው ጦርነት ላይ እጅግ በጣም ለየት ያለ ልዩነትን ያመጣል ተብሎ ይጠበቃል። ምክንያቱም ዩክሬን አሜሪካ የምትሰጣትን ኢንፎርሜሽኖች ተጠቅማ ነበር የተለያዩ ጥቃቶችን የምታደርሰው። እንዲሁም ከራሻ የሚደረግባትን ጥቃት ለመከላከል ይህ ኢንፎርሜሽን ያስፈልጋት ነበር። ነገር ግን በአሁኑ ወቅት ይህንን ኢንፎርሜሽን አሜሪካ ለዩክሬን መስጠት አቁማለች። ሶስተኛው ዜና ደግሞ የፈረንሳይ ፕሬዚዳንት የሆኑት ኢማኑኤል ማክሮን እንደተናገሩት ከሆነ በአሁኑ ወቅት ከአሜሪካን እርዳታ ውጪ ሆነን ማሰብ አለብን፣ እንዴት አድርገንም ከአሜሪካን ውጪ ዩክሬን ማገዝና መርዳት እንዳለብን የምናስብበት ጊዜ ነው ብሎ ተናግረዋል። በተጨማሪ ማርኮ እንደተናገሩት ከሆነ ዩሮፒያን ሀገሮች ላይ የሚደርሱትን ጥቃቶች ፍራንስ ያላትን የኒውክሌር መሳሪያዎች በመጠቀም ለመከላከል አስቤያለሁ ብሎ ተናግረዋል። እነዚህም ጥቃቶች ይደርስብናል ብለው የሚያስቡት እንግዲህ ከራሽያ ነው። ነገር ግን በአሁኑ ወቅት ዩሮፓ ሀገሮች ከአሜሪካን ውጪ ራሳቸው እንዴት መከላከል ማሰብ መጀመራቸውን የሚያሳይ ነገሮች እየወጡ ይገኛሉ ማለት ነው። አዳዲስ ነገሮች ካሉ ማቀርበላችሁ ይሆናል። ይህ አዲሱ አካውንት ነው። ፎሎና ላይክ ማድረግ እንዳትረሱ። እመለሳለሁ። መልካም ቀን።